ኢትዮ 360 ሞቷል። የኔ ሀሳብ እሱ ነው። ሞቷል ኢትዮ 360 ከሞተም ቆይቷል። ሰው ጸቡ ያለው በሙት መንፈስ ላይ ያለ ጸብ ነው ያለው ብዬ ነው ማምነው። በሙት መንፈስ ውስጥ ያለ ዝም ብሎ የሚዋትት ካልሆነ በስተቀር ኢስ ኖ ሞር ሰርቫይቭ አያደርግም። በቃ ሞቷል። በሞተ ነገር ላይ መከራከር ብዙ ጥቅም አለው ወይ ነው? አምባገነንነት ስለመጣ ጸረ ዲሞክራሲ ስለመጣ ፖፑሊስት የሆነ ሰዎች ስለመሩት ምናምን አይደለም። ኢስ ኦልሬዲ ዴድ። አንደኛ ፖለቲካ ኔቸሩ ገሎታል። ፖለቲካ ኔቸሩ ኢትዮ ሚል ስም አያስፈልግም ከዚህ በኋላ። የአማራ ብሔርተኛ ከሆንክ የአማራ ብሔርተኛ ነህ። ፔሬድ። መዳረሻ ምንም ይሁን ምን ሮጬ ሄጄ 4 ኪሎ ገባለው ምናምን ሆናለው ምናምን ብትልም በቃ ሚዲያ የአማራ ብሔርተኛ ነው። ሶ ፋይንድ አማራ ሚል ስያሜ ይፈልግ። በዛ አማራ 360 ቢባል ምናልባት ለሰርቫይቫል ሪሰረክሽን ከሆነ መልሶ ማንሰራራት አይነት ነገር ከሆነ ይሄ ሞቶ መነሳት አይነት ከሆነም ሊሆን የሚችለው አማራ 360